እንደምትመለከተው የዘመን አቆጣጠር የሚባል አለ፣ ካላንደር። የጨረቃ አቆጣጠር እና የፀሐይ አቆጣጠር የሚባል አለ፣ ሉናር ካላንደር እና ሶላር ካላንደር እና የሸምስያ እና ቀመርያ ተብሎ ለሁለት ይከፈላሉ፣ በእኛ እንኳን ማለት ነው። አላህ በቁርአን ውስጥ በሱረቱ አንዓም ምዕራፍ 6 ቁጥር 96 ላይ እንደዛ ነው፣ ፀሐይና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። በሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ፀሐይና ጨረቃ የዓመታት ቁጥርና ሂሳብ ታውቁ ዘንድ ነው ብሎ ያስቀመጠው ማለት ነው። እና የስነ ተረት ጥናት የሚቶሎጂ የሚባለው እንደሚታወቀው በባቢሎኒያን ሲን የተባለው የጨረቃ አምላክና ሻም የተባለው የፀሐይ አምላክ ባልና ሚስት ተደርገው ይመለኩ ነበር። ሲን ማለት ራሱ በአካዳያን ቋንቋ ጨረቃ ማለት ነው። ሻም ማለት ደግሞ ፀሐይ ማለት ነው። ወደ ቁርአን ገጽ ስትመጣ ግን ይህንን ነገር ሁለቱንም ነው ያስወገደው። በሱረቱ ፉሲላት ምዕራፍ 41 ቁጥር 37 ላይ ፀሐይና ጨረቃ ከምልክቶቹ ናቸው፣ ለፀሐይና ለጨረቃ አትስገዱ፣ ለዚያ ለፈጠራቸው ለአላህ ስገዱ፣ እርሱን ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገዱ ይላል። ስለዚህ ዘመናችን የስነ ፈለክ ጥናት እንደሚያተቱት የፀሐይ የጨረቃ ፈለክ ምድራችንን ለመዞር 384 ሺህ ኪሎ ሜትር ራሱ ውደት ሪቮሉሽን ያደርጋል። ለመዞር ደግሞ የሚወስድባት ጊዜ 27 ቀናት ነው። አምላካችን አላህ ደግሞ የሚገርመው በቁርአን ውስጥ ቀመር የሚለውን ቃል ወይም ደግሞ ጨረቃ የሚለውን ቃል 27 ጊዜ ነው ያስቀመጠው ማለት ነው። ይህ በጣም የሚገርም ነገር ነው ራሱ ማለት ነው። ጨረቃ ፕላኔታችን በምዕራብ አቅጣጫ 360 ዲግሪ ለመዞር የሚፈጅባት ዓመት 19 ዓመት ነው። የሚገርመው ደግሞ ዓመት የሚለው ቃል የተጠቀሰው ወይም ደግሞ ሲኒን የሚለው ቃል በብዛት የተጠቀሰው 12 ጊዜ ነው። ሰና የሚለው ደግሞ በነጠላ ደግሞ 19 ጊዜ ብቻ ነው የተጠቀሰው። የሚገርም ነገር፣ በጣም የሚገርመው ነገር ማለት ነው። እና በሱረቱ ጂን ምዕራፍ 72 ቁጥር 28 ላይ እንደዛ ነው የሚለው፣ ነገር ሁሉ በቁጥር ያጠቃልል ነው ይላል። ስለዚህ ጨረቃ ምንድን ነው ሲባል የጊዜ ማወቂያ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ መቼም ቢሆን ለጋ ጨረቃ በረመዳን ወር ስታዩ ጾምን ጽሙ፣ የሸዋል ለጋ ጨረቃ ስታዩ ደግሞ ጾማችሁን ጨርሱ ብለዋል። እንግዲህ የተነገረን ነገር ማያ ነው። ታዲያ እንደዛ ከሆነ ቢብሊካልስ እንዴት ነው የሚታየው ስንል መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለጊዜዎች አደረገ ይላል። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያዋን ያውቃል። ጨረቃን ለጊዜዎች አየው አደረገ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ ግባ። እግዚአብሔር አለ ቀንና ሌሊት ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ አለ። ማናማ ፀሐይና ጨረቃ ማለት ነው። ለምልክቶች አለ፣ ለዘመናት፣ ለዓመታት ምናምን እንዲለዩ ተብሎ የተቀመጠ ነገር ነው ማለት ነው። በዕብራውያን እንደምትመለከቱት በአይሁዳውያኖች የለጋ ጨረቃ የሚባላል ምን ይባላል? ቆደሽ ይባላል። ቆደሽ ማለት አዲስ ጨረቃ ማለት ነው። በባይብል ውስጥ 28 ጊዜ አዲስ ጨረቃ የሚል ነገር ተደርሷል። ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ እዩት። ራሱ በዓል ስታከብሩ ራሱ አዲስ ጨረቃ ስታዩ ነው እዩ የሚለው። ደግሞ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ በሚቃጠለ መስዋዕትና በድነታችሁ መስዋዕት ጊዜ እያለ ይናገራል። ኤንአይቪ ላይ ያለው ባይብል ላይ አዲስ ጨረቃ ነው ኒው ሙን ብሎ ነው ያስቀመጠው ራሱ ማለት ነው። የዕብራይስጡ ደግሞ ቆደሽ ይባላል። ቆደሽ ማለት አዲስ ጨረቃ ማለት ነው፣ የለጋ ጨረቃ ማለት ነው። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም እንደዛ ነው። በአዲስ ጨረቃ ቀን በከፍተኛ በዓላችሁ ቀን መለከት ነፉ ነው የሚለው ብዙ ቦታ ላይ ማለት ነው። እና እንደምትመለከቱት በክርስትና ውስጥ ከ180 እስከ 222 ሊኖር የነበረው የእስክንድሪያው ፓትርያርክ የነበረው ዲሜጥሮስ ራሱ የያዘው የዘመን ቀመር ይባላል። አቡሻር የሚባል ባህረ ሐሳብ ይባላል። ባህር ማለት ዘመን ማለት ነው። ሐሳብ ማለት ደግሞ ሂሳብ ማለት ነው፣ ሁልቁ ማለት ነው። ያ ነገር ምን አለ መሰላችሁ? የግዕዝ አዋድ የሚባሉ ነገሮች አሉ። አውደ ወር በፀሐይ አቆጣጠር 30 ቀን ሲሆን በጨረቃ አቆጣጠር ደግሞ 29 ቀን። አውደ ዓመት የሚባለው በፀሐይ 365 አቆጣጠር ነው፣ በጨረቃ ደግሞ 354 ቀን ነው ብሎ በአቡሻር ላይ ራሱ ያስቀምጧል ማለት ነው። ምናልባት መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ ብትመለከተው ጨረቃን ለሁሉም የዘመን መለኪያ ናት ይላል። ለዓለም ሁሉ ምልክት ናት፣ በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክቶች ይታወቃሉ። እንግዲህ ይህ መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ በጣም ወሳኝ ጥቅስ ነው። ብዙ ኦርቶዶክሶች ይህንን አያውቁም። ጨረቃ ለሰው ሁሉ ምልክት ነው፣ ነገር ሁሉ ምልክት ነው፣ በእርሷ ቀን ይለያል፣ በጨረቃ የበዓላት ምልክት ይታወቃል፣ ንጽጽር እያደረገ የሚያልቅ ብርሃን እርሱ ነው ይላል። የትኛውን በዓል ነው ጨረቃ ጠብቆ የሚያከብሩት እነሱ? ይኸው ይላል እንደዚህ። አይሁዳኖች እንደዛ ነበሩ። ራሱ አይሁዳኖች እንደዛ ያከብሩ ነበረ። ቆደሽ በሚባለው ቆደሽ ማለት አዲስ ጨረቃ ማለት ነው። ለምሳሌ መዝሙር 81 ቁጥር 3 በመባቻ ቀን በከፍተኛ መለከት ንፉ ይላል። መባቻ ብለው ያስቀመጡት አዲስ ጨረቃ ነው።
ጨረቃና ኮከብ ምልክት የተደረገው መስቀለኞች ወይም ክሩሴድ ዋር የሚባለው ነገር በ14ኛው ክፍለ ዘመን ላይ መጥተው ሊዋጉ ሲመጡ ለምልክትነት ነው። በኋላ ላይ ባንዲራ ላይ የሙስሊሞች ሀገር ባንዲራ ላይ መስጊድ ማማ ላይ ደግሞ መስጊድ የቱ ጋር እንዳለ ለምልክትነት ተጠቀሙበት እንጂ ቀደምት ሰለፎች የመጀመሪያው ፈርስት ጄኔሬሽን፣ ሰከንድ ጄኔሬሽን፣ ሰርድ ጄኔሬሽን ጨረቃና ኮከብ የሚባል ነገር አያውቁም፣ ሰምተውም አያውቁም። በቁርአንም በሐዲስ ላይም የለም።